ሳምሰንግ ስልክ ከመግዛታችን በፊት ማወቅ ያለብን አንድ 3 ነገሮችን እነግራችኋለሁ። በዋናነት 2 ነገሮችን በጣም በቀላል ስለሆኑ እነግራችኋለሁ ማለት ነው። ተከታተሉኝ። እኛ የሚሆነው ምንድነው? እዚጋ ቁጥሮችን አውጥተን ማለት ነው ኮከብ መስላል 0 ኮከብ መስላል ስነካ እነዚህ ይመጣሉ ማለት ነው። ይሄ ያንዳንዱ ከለር መስራቱን ቼክ እናደርጋለን። እሺ አረንጓዴ ቀይ ሞክረናል፣ ብሉ ይሰራል። ሪሲቭ ሳውንዱ አለ፣ ስለዚህ ይሰራል ማለት ነው። ቫይብሬሽን ቫይብሬሽኑም ይሰራል። ከዛን ሴንሰር እንሞክራለን። ይኸው ሴንሰሮቹ እንዳለ ይሰሩ ነው ማለት ነው። ስለዚህ ሴንሰር ሁሉ ማለት ነው። ይሄው ፓስ ይላል ሁሉም ሴንሰሮቹ ቼክ አድርገናል። እሺ ከዛን ቀጥሎ ምንድነው የምናደርገው? ተች እንሞክራለን ማለት ነው። ተች ይኸው ሁሉም ተቾቹ አራቱንም ማዕዘን እንሞክራለን ማለት ነው። ለምሳሌ እንደዚህ እናደርግ። ይሄ ጃምፕ አድርጓል ጥግ ላይ ጃምፕ ካደረገ ደጋግመን እንሞክራለን። እነሞክረን ካልሰራ አይሰራም ማለት ነው። ኦኬ ሰው ኖርማል ነው ማለት ነው። ተች ስፒከር፣ እሺ ፍሮንት ካሜራ ዋው ይሰራል። እሺ ሌላ ብላክ ይሰራል። እሺ ሌላ እነዚህ ቨርዥኑ እናያለን። ቨርዥን ይሄ የተገዛበት ዓመተ ምህረት ምናምን ሁሉ ቨርዥኖች እንዳጠቃላይ የሚያሳይ ነው። ቨርዥን ይሰራል። እሺ ይሄ አንደኛ መንገድ ነው ማለት ነው። ሁለተኛው ደግሞ ምንድነው? ይሄን ቼክ ካደረግን በኋላ ስልካችን ሴቲንግ ላይ ገብተን ወደ ታች አባውት ፎን የሚለው ላይ እንገባለን። አባውት ፎን ላይ ስታተስ አለ እዚህ ጋር ፎን ስታተስ እችን እነካታለን ማለት ነው። እችን ጠቅ ስናደርግ እዚህ ጋር ምን አለ መሰላችሁ? ታች ስቶርዱ ፎን ስታተስ የሚል አለ እዚህ ጋር ማለት ነው። ፎን ስታተስ ምን መሆን አለበት? ኦፊሻል ነው። ከስተም የሚለው ከሆነ አይሰራም ማለት ነው። ከስተም የሚለው ከሆነ እንተዋለን። ሌላ ምንድነው የመጨረሻው ስቴፕ? ከዚህ ወጥተን ምንድነው ማድረግ ያለብን? ወደ መደወያ ቁጥር እንገባለን። መደወያ ቁጥር ላይ ስታር መስላል 06 መስላል እንደዚህ ስናደርግ አይኤምኢ ነምበር ይመጣል ማለት ነው። ይሄን አይኤምኢ ነምበር ቀጥታ ኮፒ አድርገን እንይዛለን ማለት ነው። እችኛውን ነምበር ማለት ነው። አሁን የኔ ባለ አንድ ሲም ስለሆነ አንድ ብቻ ነው። እዚህ ጋር ሁለት ሲም ከሆነ ሁለቶቹንም ይደረድራል ማለት ነው። አይኤምኢ ኢንተርናሽናል ሞባይል ኢኩፕመንት አይደንቲቲ ነው የሚለው። እያንዳንዱ ሞባይል የራሱ የሆነ አይደንቲቲ አለ ማለት ነው። ሶ ይሄኛውን ቁጥር ይዘን ወዴት ነው የምንሄደው? ቀጥታ ወደ ጉግል ክሮም እንሄዳለን። ኮፒ አድርገን እኔ ግን ኮፒ ማድረግ አያስፈልገኝም። ጀስት ለእናንተ ማለት ነው። ኮፒ ቁጥሩን ከያዛችሁ በኋላ እዚሽ ከቁጥሩን ትጽፋላችሁ ማለት ነው። ለምሳሌ ጀስት እንደዚህ በሆን ቁጥር 13 ዲጂት ምናምን ነው። ሰርች ስታደርጉ ቀጥታ የስልኩን የውስጥ የእናንተ ስልክ ስሙን ካላመጣ በስተቀር ስልኩ ፎርጅድ ነው ማለት ነው። ሶ እነዚህ ቼክ አድርጋችሁ መግዛት ትችላላችሁ። ሌላም አለ። ለዛሬው ይበቃናል። ቴንኪዩ ስለዳመጣችሁ በጣም ነው የማመሰግነው። ሌላ ጊዜ እንደዚህ አይነት ነገሮችን እያመጣው እንዳሳያችሁ ላይክ፣ ሼር፣ ኮሜንት ያደረጋችሁ ታግዙኛላችሁ። ባይ ባይ።